የምንወድቀው የምንመረኮዘውን ትተን ሌላ ስለተመረኮዝን። ማንኛውም በዓለም ላይ ያለ ነገር ብታዩት ዛፍ ላይ ማንቀላፋት ብላችሁ ሰዱት፣ ሁሉም ይቀየራል። ማግኘት በድህነት፣ ስልጣን በመሻር፣ መክበር በመዋረድ፣ ጤንነት በበሽታ፣ ብርታት በድካም፣ ዘመድ በጦርነት፣ እናት በሞት፣ አባት በሞት፣ ንጉሥ በሽረት፣ ሀብት በድህነት፣ መልክ በመፍረስ፣ ሰላም በማጣት ይደፈርሳል። የማይደፈርስ ማን ነው? ያው እግዚአብሔር ብቻ ነው። ታዲያ በሉ እግዚአብሔር ብቻ በሉ እንጂ በቃ ከዚህ በኋላ ምን አስጨነቃችሁ እናንተ? ማን አለን በሉ ንገሩኝ እንጂ ማን አለን? ንገሩ ሁላችሁ። እንትና ተስፋ ያስቆርጣል። እንትና ያላችሁት እንትና እሱ እኮ ተስፋ ያስቆርጣል። ሰጥቶ ይላችሁ ስልክ ሲደውል ለምሳሌ 4 ያበድረው ስልክ ከደወለ ይሄን ስልክ አላነሳውም ይላል ማለት። እግዚአብሔር ሰጥቶ የማይታክት ማን ነው? በሞቴ ንገሩኝ እስኪ። እንደው ራሳችሁን አስቡት እስኪ፣ በደንብ አስቡት። ቢያንስ እንደ ይሄን ያህል ዓመት ስንኖር እግዚአብሔር መስጠት በቃይ ብሎ ያውቃል ወይ ነው? ሰርቼ ነው የማመጣው? ኧረ እባክህ ሰርተህ ራሱ እንድታመጣ ቀን የሚያወጣ ማን ነው? እግዚአብሔር ቀን አውጥቶ በቃ የዚህ በኋላ እናንተ ክፉ ናችሁ አላወጣም ብሎ ያውቃል። በቃ ተስፋ ማድረግ ማንን ነው? በሉ ንገሩኝ እንጂ። ለዚህ ነው ወይዜኒ መኑ ተስፋ ያለ ቅዱስ ዳዊት። ተስፋዬ እንግዲህ ማን ነው አለ? አኮኑ እግዚአብሔር። የኔ ተስፋ እግዚአብሔር አይደለም ወይ? እግዚአብሔር የሚፈርድብን ለዚህ ነው። እኔን ተስፋ አድርግ ብለህ ገንዘብ ለምን ተስፋ አደረክ? ገንዘብንማ ተመልከቱ እስኪ። ገንዘብ የእግዚአብሔር ነው በሉልኝ፣ በሞት ያፈርሰዋል። ገንዘባችሁ ማን ነው? ተስፋችሁስ ማን ነው? ገንዘብማ ተስፋ ብታደርገው ሌባ ይወስደዋል። እግዚአብሔርን ማን ይወስድባል? ማንም። ባለስልጣን ቢደራጅ፣ ኒውክሌር ቢተኮስ፣ ሰው ቢደበቃ እግዚአብሔር ማንም አይወስደው። ማንም የማይወስደውን ማንም በሚወስደው ገንዘብ መቀየር እኮ ነው ሐሳብን ማርከስ የሚባለው፣ ምኞትን ማርከስ። ተመልከቱ፣ ፍላጎትሽን የሚያጠግበው ማለት ገንዘብ ማለት እግዚአብሔር ነው። እስኪ በሉ ገንዘብ ማን ነው? ገንዘብ ይሏቸዋል እግዚአብሔር ነው። ገንዘብ ብትፈልጉ መኪና ትገዛበታለህ እንጂ ጤና አይገዛም። ፕላስቲክ እግር ይገዛል እንጂ ተንቀሳቃሽ እግር አይገዛም። ገንዘብ አይን አይገዛም። የበጋ አይን እንደዚህ የሚንቀሳቀስ ጎለል የሚለው እንጂ አይገዛም። ገንዘብ ተመልከቱ፣ ጸጉር ሊያስተክል ይችላል እንጂ ጸጉር አያበቅልም። ገንዘብ ተመልከት፣ ሰው እንዲወጥ ማለት ሰው ገንዘብ ጠላት እንዲመጣ ያደርጋል እንጂ ወዳጅ አይገዛም። ገንዘብ ይገዛል ወይ? ኧረ ባለሀብት ስትሆን እኮ ጠላታችሁ ብዛቱ ማለት ያኛው ባለሀብት ይበልጠኛል ሲል ይጠላል። አንተ ደግሞ ድሃውን ይለምነኛል ስትል ትጠላለህ። እንዴ ሌባው ደግሞ አንተን አግኝቶ መቼ ገድየው ብሎ ይፈልጋል ማለት ነው። መጠፋፋት እኮ ነው። ስለዚህ ተመልከቱ፣ ገንዘብ ምን አይገዛም? ሰላም አይገዛም። እስኪ በሉ በሞቴ ገንዘብ በሉ ሰላም ይገዛም? ኧረ ተው ይላል ሰው። ፎቄን ሰርቼ 4ኛውን እንዲያርጌ ጂፕላስ ምናምን ስሪ እንደዚህ ሊፍት ያለው እንደዚህ ካሜራ ያለው ዘበኛ እንዳራት መኪና እንደዚህ ገዝቼ እዛ አለቀ ማለት ነው። እናዚህ እዛ እንደዛ አርገ ሰርተ ብትቀመጥ እዚህ ቤት ግብር ደርሷል አያስተኛም፣ አያሳርፍም። ትይኩን እንዲያ ደግሞ 2 መኪና ቢኖር ደግሞ ትራፊክ ያዘበኛውን እዚህ ቦታ ከሄደ አገቱት ሌላ ማለት ስለከዛ ደግሞ ይሄን ማኔጅ የሚያደርግልኝ የማይሰርቅ ሰራተኛ። አንተ ሰርቀህ ገዝተህ የማይሰርቅ ሰራተኛ ከየት ነው የሚመጣው? አንተ እኮ ሰርቀህ ነው የገዛው። ሰርቀህ ገዝተህ የማይሰርቅ ሰው ምፍለጋ ማለት እንዲህ አይነት አይቻልም። አዛኝን ምሬን እኮ ነው። ስለዚህ ተመልከቱ፣ ገንዘብ በራሱ ምን አይሰጥም? ሰላም አይሰጥም። ገንዘብ ሰላም ይሰጣል? ያ የምንከለከልለት ተመልከቱ፣ ጸሎት አቋርጠን፣ ኪዳን አቋርጠን፣ ቅዳሴ አቋርጠን፣ ጨለማ ለብሰን፣ ውርጭ ተመተን፣ ሰው ሰድቦን፣ ግጠም ቢሆን የምታመጣው ነገር ባዶ ነው። በመጽሐፍ ይኸውላችሁ አንድ ታሪክ አለ። በአንድ ታሪክ ሰውየው ባለሀብት ነው። ሌሊት ሙሉ እንቅልፍ የለው። ባለሀብቶች እንቅልፍ አላችሁ? ነገ ምን ይፈጠር? የትኛውን ፎቄን ያፈርሱት?
ስንት ግብር ይጨምር ይሆን? ለሰራተኛ ስንት ከፍዬ መከራ። ዝም ብለህ በልተህ እንዳትኛ ማለት ነው። ገንዘብ ሰብስበህ በመከራ ተወረርክ ማለት ነው። ይኸውላችሁ እየሰማችሁ ነው ብዬ አስባለሁ። ሰውየው ሌሊት ሙሉ ለገሬ ሰራተኛ ምን ልስጥ፣ መኪናው እንዴት ይሆናል ምናምን እያለ ሌሊት ሙሉ ሲያስብ ያድራል። ዘበኛው ጠብቀኝ ተብሎ በሩ ላይ ተቀምጦ ይላል። ባለሀብቱ ብቅ ሲል ዘበኛው ተኝቷል። አንተ ዘበኛ ተነስ። እሺ የመጣ ሌባ የለም መብራት አበራው እያበራ ያጣርጎት። ከዛ ባለሀብቱ ሲገባ ተኝቷል ዘበኛው። ማን ነው ዘበኛው? ዘበኛው ማን ነው? ማንኛው ነው?